ሁላቸውን ላወርዳቸውና እስኪ ሁላቸውም ኮፒ ሊንክ አድርጉ። ሪፖርት የሆነ ቦታ እያደረጉ ነው። ምክንያቱም በሀሳብ ተሸንፈዋል። ፎሎ ያላረጋችሁ ደግሞ ቤቱን ለምንድነው ፎሎ የማታደርጉ? 327 ሺህ ብቻ ነው እስካሁን። ዋይናት ብትከተል ይሻላል። ለነገሩ ግብስብስ አማራ እንዲመጣም አልፈልግም። ግብስብስ አማራ እንዲመጣ አልፈልግም። ቀጥሉ፣ ቶሎ በሉ ሁላችሁም። ታብታቡ እንዴት ነው? 500 ሺህ ብቻ ይሆን? 542 ሺህ እስካሁን እንደው ዛሬ ታብታብ አድርጓል አልኩ። ኦኬ ቀጥሉ። ትግላችን እኛ የግለሰብ ትግል ብቻ አይደለም። ተቋም ፍጠር፣ አማራ መሪ ፍጠር ነው እያልን ያለን። ዝም ብሎ ግለሰብ ራስ እግር የሚል ሰው እኔ ብዙም አይመቸኝም። ከ50 ዓመት በኋላ የመጣ የድሮ ከ50 ዓመት በፊት የቀረን ራስ እግር ቆለጥ ጅንጅ ቁልቋል ብትለኝ አልሰማህም። ምንም ትግሉ ወዴት እየሄደ ነው? ምንም ቅድም እኮ የፍልስጤም እና የአማራን ታሪክ አንስቻለሁ። ያ እኮ ነው አሁን ፋኖ ትግል የትም እንደማይደርስ የታወቀ እኮ ነው። ስለዚህ ዲቃላ አሁን ቅድም የዘረዘርኩት ሁሉ በሙሉ ትግሬ ያሰማራው መውጣት አለበት። አትከተሏቸው። እኔ ነበርኩ አንድ አማራ የቀረው፣ እሱን እኔ ለማጥፋት ነው የመጡት። እኔ ከሌለው እኮ አሁን የሁለቱ ትግሬዎች እኮ ጋልበውት መጥተዋል አማራ። ለዚህ ነው ሞጣ መጥፋት አለበት የሚሉ። ሁላችሁንም አመሰግናቸዋለሁ። ኢትዮ ጋዛ ምንድን ነው? ሞጣ ሙዚቃ ናጥፋው። ከየት ነው? ችግር የለውም። ያው እኔ በጣም ትልቅ አቀናባሪ ስለሆንኩኝ ነው። ምን ኢትዮጵያዊ ነህ? ናይጄሪያዊ ነኝ፣ ግን አማርኛ ምናምን እሞክራለሁ። ትመስላለህ። የት አካባቢ ናይጄሪያ? ብዙ ነገር አለ። ናይጄሪያ ራውንድ አካባቢ ነኝ። ናይጄሪያ እዛ ጎጃም አካባቢ ነኝ። ናይጄሪያ ብዙ 265 ነው 250 ነገድ አለ። የትኛው ነገድ ነው? ምን አልከኝ? 250 ነገድ አለ እንትን ናይጄሪያዊ። የትኛው ነገድ ነህ? ክራር ነበር የምሰራው ነኝ። ናይጄሪያዊ ነህ? ክራር ነበር የምሰራው። ክራር ሰርቼ ውጭ ገብቼ እንዳንተ ድሮ አንተ ክራር ትሰራ ነበር እንዴ? ምን የናይጄሪያ ጋላ ድሮ አንተ ክራር ትሰራ ነበር? አይደለም ጥያቄ፣ የናይጄሪያ ጋላ ነው ወይስ ምንድነው? አንተ ደግሞ የትኛው ጋላ ነህ? እኔ የናይጄሪያ ከሆንኩኝ አንተስ? የምን ጅል ነው ደግሞ? ከየት የመጣ ማን ነው ስሙ? ናይጄሪያው ነው ያየህ። አሎች ጋሉ እዚያ ጋሎች አሉ። እነዚህ ኩኩዩ የሚባሉት። ኦሮሞ እኮ ቆንጆ ነው፣ እንደኔ ነው። ኦሮሞው እንደኔ ነው። አፍንጫው ቀጥ ያለ ነው ኦሮሞ። ጣቱ እንደዚህ ጋሎች አሉ፣ እንደዚህ ታየ ደንዳ የሚመስሉ። ምንድነው ምናምን ክራር ይሰራል ይለኛል። እንዲህ አይነት ውዳቂ ነው የሰበሰበብን አማራው። የውድቀታችን ምልክት ነው። የውድቀታችን ምልክት ነው። ሰላም ተናይስል እንደምንዋላችሁ አለ። ሁላችሁም እንደምናምሽታችኋል ብለናል። የሞጣ ቀራኒዮ ሳታይር ፖለቲካል ሾው እንግዲህ እንደቀጠለ ነው። ሰላም ተናይስልኝ አስቻለው የምትቀጥል። ሰላም ሞጣ የተከበሩ ሰላም፣ እንዴት ነህ? ሰላም ብያለሁ። ቀጥል። እንዴት ነህ ብራዘርዬ? አለሁኝ። ቀጥል። ኑርልኝ አባቴ ኑርልኝ። አይ አድናቂህ ነኝ ለማለት ያክል ነው የገባሁት ብራዘር። ወንድምዬ አከብርሃለሁ። ወንድምዬ በሚል ቀጥሮ ወንድምዬ በል እስኪ። ወንድምዬ ሞጣዬ አባታችን የምር ቁም ነገር ግን የወደፊት መንግስት ብትሆን ቁም ነገር በጣም ውስጤ ነበረ በሐሳቤ። የእውነት የኢትዮጵያ ሕዝብ ውረድ እንዲህ አይነት እንደው ደረቆታ ወጣት መጀመሪያ እስኪያሸንፍና ባህር ዳርን ተቆጣጠር። ወደፊት ምኞቴ መንግስት ይምላል። አማራ በጣም ተጃጅሏል ማለት ነው። ቸዱ ሰላም ሞጣችን ቀጥል። ሰላም ነው። ቀጥል። ጤና ይስጥልኝ። እንዴት ነህ?
ኦኬ ጥቂት ለሰው ልሰጥ ነበር። ያው መግባት አልቻሉም ሪፖርት እያደረጉ ስለሆነ። በጣም ጥሩ አብዱ ነው። ሰላም ወየ ሞጣዬ፣ ሰላም፣ እንዴት ነህ? ቀጥል። ሰላም ቀጥል። ሰላም ነው? ደህና ነህ? እግዚአብሔር ይመስገን። ቀጥል። አለን ሞጣዬ፣ በጣም ነው የምወድህ። እኔ ልጠይቅህ የመጣሁት አማራ ሚስት ዳገባ ነበር እና ምን ትለኛለህ እንደራስህ? ብሔር ምንድን ነው? ኦሮሞ፣ የጅማ ኦሮሞ። ምን ችግር አለው እና አማራ መግባት? ምን ትለኛለህ እንዳንተ? አንተ ኦሮሞ ነህ ግን አንተ? አዎ ኦሮሞ ነኝ ሞጣዬ። በጣም ነው ባይዘው እኔም እናቴም ሙሉ ፋሚሊ እንወዳለን። በጣም ነው የምንወደው። ወላሂ ኦሮሞ አይደለም ወላሂ ኦሮሞ ነኝ፣ የጅማ ኦሮሞ። አፍንጫሽ ሁሉ ቀጥ ሞጣዬ ቆይ አንዴ ቆይ ለእናቴ ላሳያት። እናቴ በጣም ነው የምታደርገው። እስኪ አምጣቸው ማዘር ናምጣቸው። ኦሮሞ አይደለም ኒቃብ ተነቃቢ ናት። ሞጣ አለ አማራ አጋቡኝ እያለ ነው የኦሮሞ ወጣት። ያግባ አማራ ማግባት አለብህ። የእውነቴን ነው። እኔ አማራ ላይ ማግባት እቅድ አለኝ። ተው እንጂ በእናት በአባትህ ነው ኦሮሞ ወይስ በአንድ በኩል ነው? በእናቴም በአባቴም ኦሮሞ ነኝ እኔ። በጣም የሚገርም ነው። ግን የኃይለ ሥላሴ ዘር ነው የምትመስለው። የኃይለ ሥላሴ ዘር ነው የምትመስለው። በጣም ነው የማመሰግነው። እናቴ ሰላም ትላለች። ሰላም የታሉ ማዘር? ልጄ በጣም ይወዳል፣ በጣም ወዳለሁ ይላል። በስልክ ነው እንደ ያስገባቸው? ኧረ አለች ቾት አጠገቤ ነው። ፊቷ አይታይም፣ ኒቃቢስት ናት። አይታዩ። እስኪ በአምጣቸው በፊት ምን ችግር አለ? ሙስሊም ናት፣ ተነቃቢ ናት። የፊት ፊቷን ትሸፈናለች። ሙስሊም ያሳይ ፊቷን ትሸፈናለች ኒቃብ። ጥሩ ነው፣ እሱማ ጥሩ ነው። ኒቃብማ አሪፍ ነው። አምጣቸው። ጥሩ ነው፣ እሱማ ጥሩ ነው። አላሁ አክበር ብለናል። አላሁ አክበር ማዘር ወደዚህ። በጣም ደስ ብሎኛል ሞጣዬ ስላገኘሁህ፣ ወላሂ በጣም ነው ደስ ያለኝ። አላሁ አክበር ብለናል። ረመዳን እንዴት ነው በላቸውስ? ረመዳን እንዴት ነበር? ረመዳን ጥሩ ነው አልሐምዱሊላህ። ጾሜን ጨርሰናል። አልሐምዱሊላህ። እንደ ሰላም ነው። ጅማ ነው የሚኖሩ? አሁን ጅማ አይደለንም፣ ሳውዲ አረቢያ ነን። መካ ናችሁ እንደምትኖሩት? መካ ነው የምንኖረው ሞጣዬ። በጣም እኛ ዘረኛ ኦሮሞን ነው የምንቃወመው እንጂ ኦሮሞ ህዝብ ጋር 11 ሚሊዮን የተጋባ ህዝብ ነው። እኛውን ጸባችን አማራ ከኦሮሞ ጋር ቢሰራ ነው የሚሻለው። ኦሮሞ ቢሆን 11 ጎንደር ዩኒቨርሲቲ ነው ተማርኩት ሞጣዬ። ጎንደር ዩኒቨርሲቲ ፋሲል ጎንደር። ጎንደር እኔ በጣም ነው የምወደው። ጎንደሮች በጣም ምርጥ ናቸው። ጎንደር በልተህ የምጠግብ እራሱ አይመስላቸውም ጎንደሬዎች። አዳምጡ ስሙ እንግዲህ የእውነቴን ነው። አማራ ጎጃሜ ሁሉም በልተህ የምጠግብ አይመስለውም። እንደዚህ የሆነ የሚባለውን ፖለቲካ ምናምን አላምንበትም እኔ ባይዘወይ። ተመልከቱ በጣም የጎንደር ህዝብ የጎጃም ህዝብ ሁሉም በልተህ የምጠግብ አይመስለውም። ወላሂ በጣም ነው የምንወዳቸው። እናቴም እንኳን ታውቃቸዋለች። ተመልከቱ እንግዲህ እንዲህ አይነት ምስኪን በጣም ጽድት ያለ ኦሮሞ ልጆች አሉ። እነዚህ አሁን እኛ ይሄ በ50 ዓመት ውስጥ ያመጡብን ይሄ ኤርትራያኖች፣ ትግሬዎች ፖለቲካ ነው እንጂ አማራና ኦሮሞ ማነው ኦሮሞ ማነው አማራ ተብሎ አይተዋወቅም ነበር። አሁን ነው ዘርስ። አሁን እኮ ደም እየቆረጥ ሁሉንም ሰው ብታዩ ቀይ ነው ደሙ። አዎ እውነት ነው። እኛ አሁን እንደ አማራ የቆም ነው ዘረኞች ሊያጠፉ ስለሆነ ነው እንጂ እኛ ኦሮሞም ትግሬም ይጥፋ የምንል ሰዎች አይደለም። ስለመጣ በጣም ደስ ብሎናል። ማዘር ደግሞ መልካም እንግዲህ ጾም እየተፈታ መሰለኝ ሊፈታ ነው። ጾም ፈተናል ሞጣዬ። በምን እንድፈታችሁ? በሩዝና በቺክን ነው እየተበላ ነው። አሁን እየተበላ ነው፣ በአግባቡ እየተበላ ነው ሞጣዬ። አሁንም ድረስ ጎንደሬዎች በጣም ነው የሚናፍቁኝ። ወዳችኋለሁ። ከዚህ ከታችም ያላችሁ ሁላችሁንም በጣም እንወዳለን። እኛም አማራ ጸዳ ያለች አሁን አንተ ማግባት አለብህ። የጎንደር ልጅ ወይ ደግሞ ይሻው አጋቡኝ። የእውነቴ ነው። እኔ ጎንደሬ አንድ አማራ አጋባኝ ሞጣ። በአንተ እጅ ከሆነ አገባለሁ።
በጣም ጥሩ። ይሄ ቆንጆ ልጅ ነው። አግቡት። አማራ ጸዳ ያላችሁ የተማረ ነው ደግሞ የተማረሽ አማራ ግብለት እኔ አክባሪያቸው ከኦሮሞ ህዝብ ጋር አንድም ጸብ የለኝም። ሁለተኛ ኦሮሞ ማለት እኔ እስከማውቀው ድረስ በጣም የዋህ ህዝብ ነው። እኔ አሩሲ ኢተያ የሚባል ሀገር ድረስ ሂጃለሁ ጓደኞቼ ጋር አብሬ ተኝቼ አውቃለሁ። እኔ የምጠላው ይሄ ኩኩዩ የሚመስሉት አሉ ዝም ብሎ ኦሮሞን የማይወክሉ ምንድነው አማራ ነብጠኛ ግደል ምንድነው ጫፍቲባው ምናምን አይጃ ለበሰ አማራ ይባል መስላል ቁረጣ አንገቱ እናቱን ይቤ ምናምን ይሏል። ማባረሩ ኩኩዩ ወደ ኬንያ ይመለስ። ይሄ ለነገር ይሄ ንጉስ መሆን የሚችል ልጅ ነው። በጣም ቆንጆ ነው። ባይዘው በጣም ቆንጆ ነው። አመሰግናለሁ ሞጣዬ። ሁላችሁ ኦሮሞዎች በዚህ ደረጃ አሉ፣ ቆንጆዎች ናቸው። እና ኢትዮጵያ ኦሮሞ አማራ ምንለው የመጣብን ይሄ የ50 ዓመት በተለይ ትግሮች ያመጡብን ውዳቂ ጀርመኖች የጻፉት ምናምን ነው። ስለዚህ እኛ ዞሮ አሁን እኛ የምንታገለው ብልጽግና የሚባለው የኦሮሞንም የአማራንም ህዝብ ሊያገናኝ ያልቻለው ግለሰቦች የሚከብሩበት ግለሰቦች የሚጨፈጭፉበት ኦሮሞ አማራን ጨፍጭፉ ብሎ እኮ አላከም ባይዘው በኦሮሞ ስም የሚነግዱ ሌቦች ናቸው። አሁን ብዙ ሰው ሸኔ ኦሮሞ ነው ይላል። ጥቂት ኦሮሞዎች አሉ በርግጥ ያላወቁ ግን በስደት በረሃብ ጊዜ የሰፈሩ ትግሬዎች ናቸው። አያውቅም ሰው ሸኔ ኦሮሞ ነው ይላል። አይደለም ትግሬው ኦሮምኛ ተናጋሪ እየለጠለጠ ያለ አማራ። እኛ ከትግሬ ጋር ከተፋታን ቆየን። ኦሮሞ ግን እኛ ችግር የለብንም። ምክንያቱም በኦሮሚያ ክልል ብቻ 11 ሚሊዮን አማራ ተጋብቶ ይኖራል። በጣም ከትግሬ ጋር ስራ ከምትለኝ ከኦነግ ጋር ስራ ብትለኝ ይሻለኛል። ምክንያቱም ኦነግ ከኦሮሞ የወጣ ስለሆነ የእነሱን ሀሳብ ካወለቀ መልካም ኦሮሞ ስለሚሆን፣ ስለዚህ እኛ የኦሮሞ ህዝብ ጋር አማራው እንደው መወገን ያለበት ከኦሮሞ ጋር ነው። አንደኛ ቁጥሩ ብዙ ነው፣ ሁለተኛ ከ10 ሚሊዮን በላይ ተጋብቷል። ከኦሮሞ ጋር ነው ማጥረቅ ያለበት እንጂ እነዚህ ተገንጣይ ቡድኖች በምንም ታምር መቃወም ያለብን ግን የኦሮሞ ሪፐብሊክ እንሰራለን የሚሉትንም በአይነ ቁራኛ ታያለ አማራ። በተለይ ሁለቱ ትግሬ ወደብ ዘግቶ ታላቁን የኢትዮጵያ ህዝብ 120 ሚሊዮን ህዝብ ያስራበ ለጥጋበኛ ፈረንሳይ በወር $2 ቢሊዮን ነው የምንከፍለው። እነዚህ ሌቦች ሁለቱም አንድ ናቸው፣ መቀበል የለብንም። እንደውም አማራና ኦሮሞ በደንብ ተባብሮ ወደቡን ከፍቶ ቁጭ ማለት ነው ያለበት። በቃ ከዚያ ውጭ ግን እኔ ኦሮሞን ጥላ ትግሬን ጥላ የሚል ፖለቲካ አልሰራም። የትግሬ ፖለቲካ ግን ለኛ አይጠቅመን። ኦሮሞ በምንም ታምር በፍጹም ነው የሆነቱ ልንገራችሁ የትም የሚሄድ ብሔር አይደለም። የትም አይሄድም። ከአማራ ውጭ ምንም አያመጣም። አማራም በኦሮሞ ላይ ምንም አያመጣም። ይተዋወቃል። እኛ እንደምንለው አይደለም። አርሲ ወርዳችሁ ብታዩት፣ አዲስ አበባ ውስጥ ሄዳችሁ ቃሊቲ ብታዩት እኛ እንደምንለው አይደለም። ኦሮሞና አማራ ይስቅባል። አብሮ የተወለደ ከሁለት የተወለዳል። ያን አማራ እናቱ ሊገልል ነው አባቱ ነው ኦሮሞ ሊገልል ነው የለም። ስለዚህ ኦሮሞ ጋር ያለህን ነገር ፍታ። አማራ የኦሮሞን ጽንፈኛ ታገለው ፋኖ። ኦሮሞ የሚባለው ህዝብ ግን መንካት የለብን። ምክንያቱም ምንም ያደረገው ነገር የለም፣ ምንም የሚያውቀውም ነገር የለም። ስለዚህ እኛ እንደውም የኦሮሞ ህዝብ በአዲስ አበባ ዙሪያ መፈናቀሉን ነው የማውቀው፣ መሳደዱን ነው የምናውቀው። ቪላ እየተሰራ ኮንዶሚኒየም እየተባለ ያ እንደ ጎጃም ገበሬ ማሎ የሚል ኦሮሞ ታገኛለህ ቦሌ ላይ። ምንድነው ስለ ኦሮሞ ነኝ ይለኛል። ለምን ቦታውን ቀምተውት በ3 ብር ካሬ ሽጠውበት። ስለዚህ ይሄንን ነው የምናውቀው የኛ ኦሮሞ እንጂ የኛ ኦሮሞ ገዳይ አይደለም። ባይዞ ከኦሮሞ የወጣው ገዳይ ሊኖር ይችላል፣ ግን በብዛት ትግሬዎች ያሰማሩት ነው። እንዴ አስመራ ውስጥ አልነበረም እንዴ ኦነግን የሚያሰለጥኑት? ታዲያ ወለጋው ሰለጥነ እንዴ? ወለጋማ አብሮ እየኖረ ነበር፣ መጣና ለጠለጠው። ይሄ ክፉ ትግሬዎች የሚያመጡብን ነው። አመሰግናለሁ ወንድማችን። እሺ ሞጣዬ ቴንክ ዩ ሶ ማች። ማዘርን በጣም ክብር አለኝ፣ በጣም ከፍ ብዬ ምክንያቱም እናት ስለሆነ ይኸው ስላከበሩኝ እኔም ተነስቻለሁ። እሺ እናመሰግናለን ሞጣዬ። አመሰግናለሁ። ይሄ ነው